ውድና የተከበራችሁ የቻናል ቤተሰቦች እነሆ እንግዲህ ዛሬም እንደተለመደው እነዚህን የሚያማምሩ በጣም ጽድት ፍክት ያሉ እንግዲህ ነጭ በወርቃማ የተቀቡ በጣም የሚያማምሩ እቃዎች ሙሉ የቤት እቃ ይዤላችሁ እንግዲህ ከች ብያለሁ። እንግዲህ እስከ ቪዲዮ መጨረሻ አብራችሁ ሁኑ። እንግዲህ ቪዲዮ ላይክ በማድረግ ጀምሩ ትላችኋለሁ። እንግዲህ እዚህ ጋር ያለው ቁምሳጥ አልጋ አለኝ። በጣም የሚያምር ሜትር ከ50 አልጋ አለ እዚህ ጋር እንግዲህ እንደምትመለከቱት ይሄን አልጋ እንግዲህ በተደጋጋሚ ሰርቼዋለሁ። እንግዲህ እንደምታውቁት ማለት ነው በጣም የሚያምር አልጋ ነው። ዲዛይኑም እንደምትመለከቱት ይሄ ሌዘር የሚመስል ነው። በሌዘር መልኩ የተሰራ ነው። ግን እንደተለመደው ይሄም በኤምሌፍ ነው እነዚህ አድበል ብለን የሰራ ነው ማለት ነው። እና በጣም የሚያምር ነው። ተመልከቱ እንደዚህ በጣም ጽድት ያለ ነው። በጣም ፏላ ነው ማለት ነው። ከዛ በኋላ እንግዲህ ከነፍራሹ ነው ይሄ የታዘ ነው። እንግዲህ ፍራሹም ራሱ ያው ኤክስትራ ቦንድ ይባላል። ያው ባላልጋው ነው አዞን ከነፍራሹ አዘጋጀን ለማለት ነው። በጣም የሚያምር አልጋ ነው። ያው ፍራሹም ደግሞ በጣም ጠንካራ ፍራሽ ነው ማለት ነው። ኤክስትራ ቦንድ በነገራችን ላይ ያው አርማው እዚህ ጋር ያለ ኦሪጂናል መሆኑ ፍራሹ ራሱ እንግዲህ እኛ ያው እቃ አልጋ ብቻ ሳይሆን የምትፈልጉትን እቃ ብታዙና አብራችሁ ያው ገዝተንላችሁ ይዘንላችሁ መሄድ እንችላለን ማለት ነው። እንግዲህ ያው እዚህ ጋር ደግሞ ኮስሞ አለች በጣም የምታምር መዋቢያ ማለት ነው። እንግዲህ ቀለል ያለች እንደዚህ እንደምትመለከቱት ብዙ ቦታ ማትፈጅ እዚህ ጋር ወንበር አላት የራሷ። ከዛው መሳቢያዎች አሏት። እንግዲህ በጣም ብዙ መሳቢያ አለ በነገራችን ላይ መሳቢያው በጣም ብዙ ነው። ተቆልፎ ነበር በነገራችን ላይ አሁን እንደዚህ ተወዛወዘው እና ፏ ተደርጎ የተሰሩት እንዳለ መሳቢያዎች በሙሉ በስላይደር ነው የተሰሩት ማለት ነው በዘመናዊ። እና ይሄ እንግዲህ መስታወት ቤት ከገባ በኋላ ነው የምንገጥመው የዚህን መስታወት ያው እንዳይበላሽብን ማለት ነው። አሁን ላይ መንገድ ላይ ሩቅ ሀገር ስለሚሄድ እንዳይሰበርብን ማለት ነው። እና እንደዛ ነው እንግዲህ አልጋው እንደተመለከታችሁት ይሄን ይመስላል። መዋቢያም አብራ ማች ተደርጋ ነው የተሰራችው በነገራችን ላይ። ቁምሳጥንም አለ እንግዲህ እዚህ ጋር አራት ተከፋይ ቁምሳጥን በጣም የሚያምር ቁምሳጥን ማለት ነው። ይሄ እንደምትመለከቱት እንደዚህ ጽድት አድርገን ሰርተነዋል። ቁምሳጥኑም እንደዚህ ይኸው ሰፋ አድርገን ነው የሰራነው ከላይ ያለውን ምክንያቱም ተለቅ ያለ ነገር ለማስቀመጥ እንዲመች ብለን። እቺ ደግሞ ፓርቲሽን ናት እዚህ ጋር የተጣጠፉ ልብሶች ማስቀመጫ ናት እንግዲህ እቺኛው ፓርቲሽን። እና እዚህ መሃል ያለው ደግሞ እሱ ይሄ ደግሞ እንደዚህ ሱፍ ነገር እና ቀሚስ ነገር ጀደቢያ ነገር መስቀያ ነው እንግዲህ እንደምትመለከቱት። ከስር ደግሞ ፓርቲሽን አለ ከስር ይሄ ደግሞ ያው የተጣጠፉ ልብሶች ማስቀመጫ ነው። በጣም ጽድት አድርገን የሰራ ነው እንግዲህ እንደምትመለከቱት። እና እዚች ጋር እቺ ፓርቲሽን ነው ማለት ነው። እና ቁም ሳጥኑ ይሄን ይመስላል። በነገራችን ላይ ይሄ እቃ የሚሄደው ወደ ግራና ነው የሚሄደው። አድራሻችን በነገራችን ብዙ ጊዜ ነግራችኋለሁ። ያው አንዳንድ ጊዜ ያው ኮሜንት ላይ ብታዩ አሪፍ ነው። በነገራችን ላይ ነግራችኋለሁ ቪዲዮውን እስከመጨረሻ ብታዩት ማለት ነው። አድራሻዬ ወሎ ኬሚሴ ነው። ያው የስራ ቦታዬ ማለት ነው። ነገር ግን የትም ቦታ ቢሆን ማድረስ እንችላለን። በየሀገሩ መላክ እንችላለን። በየሀገሩ እየላክን ነው ያለነው አሁን ድረስ ማለት ነው። አሁን ይሄ ጋር የሚሄደው ወደ ግራና የሚባል ሀገር ነው። ግራና ማለት ነው በሐይቅ የሚያስኬደው መንገድ ታውቁታላችሁ የወሎ ልጆች። እና ወደዛ ነው የሚሄደው ማለት ነው። ይሄን እቃ እንግዲህ ወደ ግራና የምንወስደው ኢንሻአላህ ነገ ነው እንወስዳለን ብለን ያሰብነው እንጂ የትም ሀገር ቢሆን መላክ እንችላለን ማለት ነው። የትም ቦታ ቢሆን እንልከዋለን። እና እዚህ ጋር ደግሞ ኪችን አለ እንደምትመለከቱት በጣም የሚያምር እንደዚህ በቃ እዚቹ በቃ ጥርምጥን ባለ ቦታ ላይ ሙሉ ያሟላ ኪችን ነው። በነገራችን ላይ ይሄ ኪችን ሁሉን አቀፍ ነው ማለት ነው። ያው ግድግዳ ላይ ስቀሉኝ አይልም እንደምትመለከቱት ራሱን ችሎ የሚቆም ነው። የትም ቦታ ቢሆን መሰቀልም ይችላል ከተፈለገ። ከዛ በኋላ ደግሞ እንደዚህ ራሱን ችሎ እነዚህ ነገሮች አሉ እነዚህ ማገጃዎች ማለት ነው ለማቆም በቃ የሆነ ግድግዳ ላይ ላለመሰቀል እንደሚፈልገው ለመሆን ማለት ነው። ይሄ ካስፈለገ ይሄ ወጥቶ ይሄ መሰቀል ይችላል ማለት ነው። ግድግዳ ላይ መታሰር ይችላል። እና እንደዛ ነው እንደዚህ ጽድት ፍክት አድርገን ሰርተነዋል። በነገራችን ላይ ይሄ የተሰራው በቀለም ሳይሆን ኤችዲኤፍ ነው። ይሄ እንትን የማይለው ነው ቀለም ያልተቀባው ነው። ይሄ ቀለም አያስፈልገውም የራሱ የፋብሪካው ከለር ነው ማለት ነው። በኤችዲኤፍ ነው እንደዛ አድርገን ሰራ ነው። እንግዲህ ከላይም ትልቅ ነው እንደምትመለከቱት ትንሽ አይደለችም። ስትታይ ትንሽ ነው በነገራችን ላይ ብዙ ቦታ አትፈጅም። ነገር ግን ሙሉ ሰትራለች ማለት ነው። ጠበብ ባለ ቤት ላላችሁም እንደዚህ አድርገን ሰራለን ማለት ነው። እነዚህ ሁላ እንግዲህ የሚከፋፈሉት ያው እንደዚህ ማስቀመጫ ናቸው። ከስርም እንደምትመለከቱት ሰፋ ያለ አለው። ይሄ በማሸጎሪያ የተደረገ ነው። ሰፊ ነው ማለት ነው። ተለቅ ያለ ነገር ምናምን ማስቀመጫ በደንብ አድርጎ ያገለግላል ማለት ነው። እና እቺ መሳቢያ ማለት
ፏፏ ለመሳብ ያለው መሳቢያ በሙሉ በስላይደር ነው የተሰራው በነገራችን ላይ እና እንግዲህ እንደዚህ ፏ ጽድት አድርገን ሰርተናታል ማለት ነው። ያው ልጅቷ እዚህ ጋር ቆማ የፈለገችውን ስራ ትሰራለች ማለት ነው። በነገራችን ላይ እዚህ ከቆመች በኋላ ሁሉም ጋር ትደርሳለች። ያው እንደምትመለከተው ቦታው ጠባብ ናት እንጂ ብዙ ነገር ትሰትራለች ማለት ነው። እና እንግዲህ እንደነዚህ አይነት እቃ ማዘዝ በምትፈልጉበት ጊዜ አናግሩኝ። ያው ከዚህ በፊት እንደምላችሁ ስልኬን ከስራ አስቀምጥላችኋለሁ። እዚህ ከስክሪኑ ላይ ከስራ አስቀምጥላችኋለሁ። ሌላም ስለ ቤት እቃዎች ማወቅ የምትፈልጉ ነገርም ካለ ለምሳሌ የትኛው እቃ የተሻለ ነው በኤችዲኤፍ የሚሰራ ነው ወይስ በኤምዲኤፍ ማለት የለበሰ ወይስ ቀለም የሚቀባው ነው ምናምን የሚለውን በሙሉ የፈለጋችሁትን መረጃ ራሱ ገብታችሁ አናግራችሁኝ ራሱ ችግር የለውም። ሙሉ ለጠቅላላ እውቀት ብታውቁት ማሪፍ ነው። አናግሩኝ፣ ስልክ አስቀምጥላችኋለሁ። እና እንግዲህ ለዛሬ የቀረብኩት ይሄን ይመስላል። እንግዲህ ላይክ እና ሼር እያደረጋችሁ አበረታቱላችኋለሁ። እስከ ቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።